እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት ዕድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትናንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገድለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትናንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትናንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳቸው የ30 ዓመት ማሞሽ ደርብ የተባለ 30 ዓመቱ፣ ግዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ ከተማ ተክሉ፣ በኃይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት ስርዓተ ቀብራቸው ተፈጽሞላቸዋል። 4ቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሀዘናችንን ጸሎታችንን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች እንዲደርስ ይህን ቪዲዮ ሼር ማድረጋቸው አትርሱ።